ቀያይ ሰይጣኖቹ ቡድናቸውን በመገንባት ረገድ እጅግ ድንቅ እይታዎችን የዝውውር መስኮቱ ከመጠናቀቁ በፊት እየተመለከቱ ይገኛሉ። ከዚህ በፊት በዝውውር መስኮቱ ሊጉን ያልመጠኑ ዝውውሮችን በማድረግ በባለፈው ዓመት የውድድር ዓመት በእጅጉ ሲፈተኑበት ከነበረው ስህተት እጅጉን የተማሩበት ሆኗል። አሁን በቀድሞ ልጃቸው በአሰልጣኝ ሚካኤል ካሪክ ስር ክለባቸውን እየገነቡበት ያለው መንገድ፣ ክለባቸውን የሚቀላቀሉ ተጫዋቾች ጥራት፣ በፕሪሚየር ሊጉ ልምድ ያላቸውን ተጫዋቾች የሚያዩበት መንገድና ለረጅም ጊዜ የሚሆን የቡድን ግንባታ ስራቸው የሚያስደንቅ ሆኗል። በባለፈው ዓመት የውድድር ዘመን ከፍተኛ ፈተና የገጠማቸው ቀያይ ሰይጣኖቹ በዘንድሮ ዓመት ከነችግራቸው ከመመለስ ይልቅ እጅጉን ተደራጅተው መመለስን ምርጫቸው ሲያደርጉ ክፍተቶቻቸውን በመሙላት ረገድ ሚካኤል ካሪክ አስደናቂ እይታዎችን እየተመለከቱ ይገኛሉ። ምንም እንኳን በከፍተኛ ስም ያላቸው ተጫዋቾች ወደ ክለባቸው ለመቀላቀል የክለቡ ወጪን የመቀነስ ዕቅድ ፈተና ቢሆንባቸውም እየመረጧቸው የሚገኙት ኮከቦች ግን እጅጉን ወሳኝ ተጫዋቾች መሆናቸውን በባለፈው የውድድር ዘመን የሰሯቸው አስደናቂ ጀብዶች የቀያይ ሰይጣኖቹን ማሊያ በኩራት ቢለብሱ የማያፍሩ አለመሆናቸውን አስመስክረዋል። አሁን ደግሞ ፊታቸውን ወደ ጥቁሩ የብራይተን ኮከብ ወደ ሆነው ካርሎስ ባሌባ አዙረዋል። ካርሎስ ባሌባ በበርካታ የእንግሊዝ ክለቦች ሊቨርፑልን ጨምሮ አስተን ቪላ፣ ኒውካስትል ዩናይትድ፣ ብሉሶቹ ቼልሲዎች፣ ከጀርመን ደግሞ ባየር ሙኒክ፣ ከፈረንሳይ ደግሞ የፈረንሳዩ ፒኤስጂ የተጫዋቹ ፈላጊዎች ቢሆኑም ማንቸስተር ዩናይትዶች ግን ከካርሎስ ባሌባ ጋር በግል የተስማሙ ሲሆን ከብራይተን ኤንድ ሃልቪዮን ጋር የሚያደርገው ንግግርም እጅጉን ሲበዛ ተስፋ ሰጪ እንደሆነ ፋብሪዚዮ ሮማኖ አስነብቦናል። ካርሎስ ባሌባን ከብራይተን አስፈርማለሁ የሚል ካለ ከ50 እስከ 60 ሚሊዮን ዩሮ ይዞ መቅረብ ይጠበቅበታል የሚለው ክለቡ ብራይተን ኤንድ ሃልቪዮን ሲሆን ማንቸስተር ዩናይትድም ተጫዋቹን በ65 ሚሊዮን ዩሮ አጠቃላይ ዋጋ ተጫዋቹን የግሉ ለማድረግ ዝግጅቱን ማጠናቀቁን በዝውውር መስኮቱ የተጣራ መረጃዎችን በማድረስ የሚታወቀው ካርሎስ ኦሪስተን በዘገባው አስነብቧል። ካርሎስ ኖሁም ኩዋማ ባሌባ በካሜሮን ዱዋላ የተወለደ ሲሆን ገና የ22 ዓመት ተስፈኛ ባለተሰጠው ኮከብ ሲሆን 1 ሜትር ከ78 ሴንቲሜትር ከ5 ጫማ ከ10 ኢንች ቁመቱ የሚመዘዝ ሲሆን በአማካኝ የሜዳ ላይ ግዳጅ የሚጫወት በኳስ ክህሎቱ የላቀ አስደናቂ ተጫዋች ነው። በመሃል ተጫዋችነቱ ከሊል የጀመረው የጨዋታ ሕይወቱ በብራይተን አድርጎ በዓለም ከሚወደደው በርካታ ደጋፊዎችን ማፍራት ከቻለውና በእግር ኳስ ታሪክ ደማቅ ታሪኮችን ማጻፍ ከቻለው የእንግሊዙ ስመጥር የፕሪሚየር ሊጉ ክለብ ወደ ሆነው ማንቸስተር ዩናይትድ ማረፊያውን ለማድረግ ከጫፍ ደርሷል። የእግር ኳስ ሕይወቱ ጅማሮ ከቤተሰቡ የመነጨ ሲሆን ከካሜሮንና ከሳውዝ አፍሪካ ከሚገኙ ክለቦች ከፈረንሳይና ከካሜሮን ጥምር የዜግነት ባለቤት ካገኙት ከሆኑት ወላጅ አባቱ የወረሰ እንደሆነ ይነገራል። እሳቸውም በሳውዝ አፍሪካና በካሜሮን እግር ኳስን በላቀ ደረጃ ተጫውተዋል። ካርሎስ ባሌባ እሱም እንደ አባቱ ሁሉ የካሜሮንና የፈረንሳይ ዜግነት ጥምር ያለው ኮከብ ሲሆን እድገቱና የአካዳሚ የኳስ ሕይወቱም ሙሉ ለሙሉ የሚጀምረው በካሜሮን ነው። ባሌባ ከተጠባባቂው የሁለተኛ የሊል ስብስብ ወደ ዋናው የሊል ክለብ የተቀላቀለው በታዋቂው የእግር ኳስ አሰልጣኝ በሆኑት ፓውሎ ፎሬንስካ አማካኝነት ሲሆን እጅግ ባጫወቱና በሜዳ ላይ የሚያደርጋቸው ውብ አጫወቱ ጨምሮ ጨዋታን በሜዳ ላይ ሚዛን በመጠበቅ እንዲሁም የማንበብ አቅሙ ከፍተኛ በመሆኑ በኦገስት 7 2022 ለሊል የመጀመሪያ ፕሮፌሽናል ጨዋታውን ተሰልፎ ማድረግ ቻለ። ለሊል ዋናው ቡድን ከ2022 እስከ 2023 21 ጨዋታዎች ላይ መሳተፍ ሲችል አንድ ግብ ሳያስቆጥር ከአንድ ዓመት በኋላ በበርካታ ዝነኛ ክለቦች መልማዮች አይን ስር ሲወድቅ
ምርጫው የእንግሊዙ ብራይተን ኤንድ ሃልቪዮን ሲሆን በብራይተን 93 ጨዋታዎች ላይ ሲሰለፍ 3 የሚደርሱ ኳሶችን ማስቆጠር ችሏል። ለሀገሩ ብሔራዊ ቡድን ካሜሮን በ2024 15 ጨዋታዎች ላይ ተሰልፎ መጫወት ችሏል። አሁን በብራይተን ከኳስ ጋር ያለው ድንቅ ተግባቦት ተጫዋቾችን የሚያልፍበት መንገዱ በተቃራኒ ክለቦች ክለቡ ጫና በሚፈጠርበት ወቅት ኳሶችን በማስጣሉ ከፍ ያለ ሚናን በመጫወቱ ረገድ የተዋጣለት፣ ታዳጊነቱ ደግሞ ተጫዋቹ በተስፋ የተሞላ ባለ ተስፋ መሆኑ በቀያይ ሰይጣኖቹ የመፈለጉ አንዱ ሚስጥር ሆኗል። ሚካኤል ካሪክ ካሲሚሮን ወደ ኢንተር ሚያሚው በመሸኘታቸውና ብሩኖ ፈርናንዴሽ በዕድሜ መግፋቱና ከ1 ዓመት በላይ በክለቡ የሚቆይበት ዕድል ስለማይኖረው በመተለማቸው ቤልጂየማዊውን የአስተን ቪላ ኮከብ አማካኝ ድምፃቸውን አጥፍተው በማምጣት የመሃል ሜዳቸውን ሲያጠናክሩት፣ እንዲሁም ብራዚላዊውን ኮከብ ከቼልሲዎች ቤት በማምጣት የመሃል ሜዳቸው ጠንካራ እንዲሆን፣ አሁን ደግሞ የረጅም ጊዜ ግልጋሎት የሚሰጣቸውን ካርሎስ ባሌባን ወደ ቡድናቸው በማምጣት አስተማማኝ የመሃል ሜዳን ለመገንባት አሰልጣኝ ሚካኤል ካሪክ ወገባቸውን አስረው እየሰሩ ይገኛሉ። በቀጣይ ዓመት በሚኖራቸው ጨዋታዎች ላይ ካርሎስ ባሌባን የቡድናቸው አጋር አድርገው ካስፈረሙት በቀዳሚነት ሙሉ የጨዋታ ጊዜ ላይ እንደሚያሰልፉት ቢገመትም፣ ነገር ግን በመሃል ሜዳ ላይ ለቴሌማንስ አጋዥ እያደረጉ እንዲሁም ከኋላ የሚመጣባቸውን ጫና ለመቋቋም መሃል ላይ እንደ አጥር ሆኖ እንዲያገለግላቸው ለማስፈረም ጥረት ላይ ይገኛሉ። ማንቸስተር ዩናይትድ የካርሎስ ባሌባ ፈላጊ ሆኖ ከከራረመ ዓመታት የተቆጠሩ ቢሆንም በተለይ ደግሞ በባለፈው ዓመት ማንቸስተርን ከኤሪክ ቴን ሃግ ስር የተቀበሉት አሰልጣኝ ሩበን አሞሪም ተጫዋቹን የግላቸው ለማድረግ ረጅም ርቀት ቢጓዙም በዋጋ ምክንያትና በማንቸስተር አመራሮች ውድቅ እንደሆነባቸው አይዘነጋም። ነገር ግን ዳግም የተጫዋቹ ፈላጊ ሆነው ብቅ ያሉት ሚካኤል ካሪክ ተጫዋቹን የግላቸው ለማድረግ ቀናቶች ብቻ እንደሚፈጅባቸው ይጠበቃል። ካርሎስ ባሌባ ታዳጊነቱን ጨምሮ ያለው እምቅ ችሎታ ካሁኑ የት ይደርሳል እየተባለ ቢገኝም በባለፈው ዓመት የውድድር ዋጋው ውድ በመሆኑ ጭምር ተጫዋቹ ወደ ማንቸስተር እንዳልመጣ አይዘነጋም። ባለፈው ዓመት ብራይተን ተጫዋቹን የሚያስፈርም ክለብ ካለ 100 ሚሊዮን ፓውንድ ይዞ መምጣት ይጠበቅበታል ሲል ያስቀመጠውን ሐሳብ አሁን ላይ ከ65 እስከ 60 የሚደርስ የዝውውር አጠቃላይ ጥቅማ ጥቅሞችን ጨምሮ ዝቅ በማድረጉ ጭምር ነው ሚካኤል ካሪክ ተጫዋቹን የግላቸው ለማድረግ አንድ ብለው ጉዟቸውን የጀመሩት። ታዲያ ካርሎስ ባሌባ ቀያይ ሰይጣኖቹን ተቀላቅሎ በቀያይ ሰይጣኖቹ ማሊያ በሚቀጥለው የውድድር ዓመት የምንመለከተው ከሆነ ለማንቸስተር ዩናይትድ እጅግ ወሳኝና ድንቅ ተጫዋች እንደሚሆን ይጠበቃል። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ያደረጋችሁ እንደነዚህ ያሉ ፈጣንና ድንቅ ጥልቅ የሆኑ ዝርዝር መረጃዎችን ስለምናደርሳችሁ አብሮነታችሁ አይለየን እያልን አብሮነታችሁን በላይክ በሼር እና ሰብስክራይብ እንዲሁም የደውል ምልክቷን እየነካችሁ ስለምታደርሱን ከልብ በማመስገን የዛሬ ዝግጅቴን በዚሁ ቋጫለሁ። በያላችሁበት ቸርና ጤና ከናንተ እንዳይለይ በመመኘት ነው። ቸር ይግጠመን።